አንድን ሰው ባህሪ ለመግለጽ ፈልጋችሁ ነገር ግን የቃላት እጥረት ለገጠማችሁ ይህንን የዩቲዩብ ቻናል ተከታተሉ። አንድ ሰው ሁለት አይነት ባህሪ ሊኖረው ይችላል። ያንን ባህሪዎች ደግሞ በምን የእንግሊዘኛ ቃላት ልንገልጸው እንችላለን የሚለውን ከዚህ ዩቲዩብ ላይ ታገኙታላችሁ። አዎንታዊና አሉታዊ ባህሪዎችን በምን የእንግሊዘኛ ቃላት ልንገልጽለት ወይም ደግሞ ልንገልጽ እንችላለን የሚለውን እናያለን ማለት ነው። A person will have either positive or negative behavior. Then there are words which describe someone positively or which describe someone negatively. አንድን ሰው በኔጌቲቭ እና በፖዚቲቭ ባህሪው ለመግለጽ ስንፈልግ የእንግሊዘኛ ቃላት ምን ናቸው የሚለውን እናያለን። look the word positive adjective የሚባሉ አሉ። ፖዚቲቭ አድጀክቲቭ ሚን ቢሄቪየሩን ወይም ባህሪውን በፖዚቲቭ አሉታዊ ሊገልጹልን የሚችሉ አሉ። ለምሳሌ አንድን ሰው ግለጹት ብትባሉ ያ ሰው አሉታዊ ባህሪውን ፖዚቲቭ ቢሄቪየር የሚለውን ያለውን ልንገልጽ ከፈለግን በምን እንግሊዘኛ ቃላት ልንገልጸው እንችላለን የሚለው ፖላይት ቢሄቪየራል አድጀክቲቭስ የሚባሉ አሉ። ፎር ኤግዛምፕል አስተማሪያችን ትሁት ነው የሚለውን ሉክ ትሁት የሚለውን የአማርኛ ቃል በምን እንተካዋለን ማለት ነው? በእንግሊዘኛ ፖላይት ብለን እንገልጻለን ማለት ነው። አወር ቲቸር ኢዝ ፖላይት። ሶ ይህ ፖላይት የሚለው ቃል ምንድን ነው ማለት ነው? አዎንታዊ ወይም ደግሞ ፖዚቲቭ አድጀክቲቭ እንለዋለን ማለት ነው። ሶ አወር ቲቸር ኢዝ ፖላይት። ሶ ዚስ ፖላይት የሚለው ቃል ምንድነው? ትሁት የሚለውን ይገልጽልናል ማለት ነው። ከፖዚቲቭ አድጀክቲቭስ ውስጥ ይመደባል። አዎንታዊ ጥሩ ባህሪውን የምንገልጽበት አዎንታዊ ማለት ነው። the other one is look respectful. respectful የሚለው ቃል ደግሞ for example my mother is respectful ካልን እናቴ ሰው አክባሪ ናት፣ እናቴ አክባሪ ናት። ወይም ደግሞ my father is respectful I am respectful ካልን ይሄ ፖዚቲቭ ቢሄቪየራችን ነው ማለት ነው። አዎንታዊ ባህሪያችን ነው። ሰው አክባሪን ሰው he is or she is respectful ብለን እንገልጻለን ማለት ነው። Then the other one is helpful. Look, the word help is verb. By the way, አንዳንድ adjectives either suffix or prefix በመጨመር እናገኛቸዋለን። help ከሚለው ላይ full የሚል suffix ስንጨምር helpful የሚል adjective positive adjective ይሰጠናል ማለት ነው። helpful ማለት ደግሞ እዚህ ጋር ምንድነው? ሰውን የሚረዳ ሰው ከጥሩ ባህሪያት ይመደባል ማለት ነው። ያ helpful የሚል for example our teacher is helpful ካልን ሰዎችን የሚረዳ ነው። የሚረዳ ደግሞ ምንድነው? ፖዚቲቭ ሰው ነው ማለት ነው። ፖዚቲቭ አድጀክቲቭስ እንጠቀማለን ማለት ነው። አዎንታዊ ባህሪ ስላለው ፖዚቲቭ አድጀክቲቭስ እንጠቀማለን። the other one here reliable ታማኝ ማለት ነው። like honest. so reliable የሚለው ቃል የአንድን ሰው አዎንታዊ ባህሪውን ይገልጽልናል ማለት ነው። አንድን ሰው ታማኝ ነው የሚለውን ቃል በእንግሊዘኛ ተጠቅመን ለመግለጽ ብንፈልግ he is reliable, she is reliable, they are reliable ብለን እንገልጻለን ማለት ነው። ሶ በፖዚቲቭ ወይም ደግሞ በአዎንታዊ ባህሪያቸው ሰዎችን ለመግለጽ ዲስክራይብ ለማድረግ ስንፈልግ ይሄን እንጠቀማለን ማለት ነው። ፖዚቲቭ አድጀክቲቭስ የሚባሉ አሉ። ኔጌቲቭ አድጀክቲቭስ ደግሞ የአንድን ሰው ጥሩ ያልሆነ ባህሪውን ወይም ደግሞ አሉታዊ ባህሪውን የምንገልጽባቸው የእንግሊዘኛ ቃላት አሉ ማለት ነው። እዚህ ጋር ፖዚቲቭ ያልናቸው አዎንታዊ ባህሪውን ስለኔ ሊሆን ይችላል ስለሆነ ሰው ያን ሰው ዲስክራይብ ማድረግ መግለጽ ፈልጋችሁ ለምሳሌ አሁን አበበን ግለጹት እስኪ ብትባሉ አበበ ታማኝ ነው፣ አበበ እንደዚህ ነው፣ ባህሪውን ነው። በብዙ ነገር ሰዎችን መግለጽ እንችላለን። ነገር ግን ባህሪውን ብቻ ግለጹ ብንባል ወይ ፖዚቲቭ ባህሪውን አዎንታዊ ባህሪውን ወይ ደግሞ ኔጌቲቭ መጥፎ አሉታዊ ባህሪውን ገልጸን ነው ያንን ሰው የምናስረዳበት መንገድ ማለት ነው። ሶ ፖዚቲቭ የምንላቸው ቃላትን ከዚህ ላይ በእንግሊዘኛ ያየናቸው አሉ። የአንድን ሰው ኔጌቲቭ ባህሪውን ለመግለጽ ደግሞ ምን እንጠቀማለን? ለምሳሌ ሩድ የሚል ቃል አለ። here the word rude here is negative behavior. ኔጌቲቭ ቢሄቪየር አድጀክቲቭ ነው። ኔጌቲቭ ቢሄቪየር አድጀክቲቭ አሉታዊ ባህሪን ለመግለጽ የምንጠቀምበት ነው። our teacher is rude for example አስተማሪውን ስንገልጽ መጥፎነቱን ገለጽ፣ መጥፎ ባህሪውን ወርድ ሩድ ክፉ ማለት ነው። ክፉ በሚል እንገልጸዋለን ማለት ነው። እዚህ ጋር አዎንታዊ ሳይሆን አሉታዊ ባህሪ ያለው ኔጌቲቭ ቢሄቪየር አድጀክቲቭ ገላጭ ነው ማለት ነው። ይሄ
the other one is selfish look ራስ ወዳድ selfish ራስ ወዳድ የሚለው ኔጌቲቭ ነው አሉታዊ ባህሪ ነው እኔ ራስ ወዳድ ነኝ ካልኩኝ ራስ ወዳድነት አዎንታዊ ባህሪ ሳይሆን አሉታዊ ባህሪ ነው ማለት ነው so our teacher is selfish ራስ ወዳድ ነው የኛ አስተማሪ ራስ ወዳድ ነው ካልን this is negative behavior so the word selfish is negative behavior adjective behavior adjective next to that look dishonest ፖዚቲቭ ላይ ሆነስት የሚል ቃል አይተናል ፖዚቲቭ ላይ ሆነስት የሚል ቃል ስናይ ታማኝ ነው የሚልን ባህሪን ይገልጽልናል ማለት ነው አሁን ደግሞ ዲስሆነስት ስንል ኔጌቲቭ ቢሄቪየርን ይገልጽልናል ማለት ነው ሆነስት ከሚለው ላይ ፕሪፊክስ ዲስ የሚል ስንጨምር ዲስሆነስት ብዙ ጊዜ አድጀክቲቮች ከምን ይመሰረታሉ ከፊት ለፊታቸው ፕሪፊክስ ቅድመ ቅጥያ ወይም ደግሞ ከኋላቸው ሰፊክስ ድህረ ቅጥያ በመጨመር ልንመሰርታቸው እንችላለን ሰው እንደ ምሳሌ ደግሞ ሆነስት ከሚለው ላይ ዲስ የሚል ስንጨምርበት ዲስሆነስት ኔጌቲቭ ቢሄቪየራል አድጀክቲቭ ይሆናል ማለት ነው ሆነስት ፖዚቲቭ ቢሄቪየራል አድጀክቲቭ ይሆናል ማለት ነው አንድን ሰው ታማኝ አይደለም ስንል he is dishonest ወይ ደግሞ አይደለችም ስንል she is dishonest ብለን በኔጌቲቭ አድጀክቲቭ እንገልጻታለን ማለት ነው the other one is lazy look the word lazy ሰነፍ ማለት ነው lazy የሚለው ሰነፍ ፖዚቲቭ ሊሆን አይችልም it's negative ስንፍና ኔጌቲቭ ባህሪ ነው አንድ ሰው ግለጹት ብትባሉ እሱ እኮ ሰነፍ ነው ካልን he is lazy ስራ የማይወድ የማያነብ የማያጠና ከሆነ he is lazy እንለዋለን so lazy is negative behavioral adjective so እንደዚህ አይነት የቮካቡላሪ አንድን በተለያየ መንገድ ሰዎችን ዲስክራይብ ለማድረግ ለመግለጽ ስንሞክር የምንጠቀምባቸው የባህሪ ሊሆን ይችላል የቁመት ሊሆን ይችላል እያንዳንዱን ሊገልጹ የሚችሉ ነገሮችን ለማግኘት ይህንን የዩቲዩብ ቻናል ሰብስክራይብ አድርጉ ጀማሪ ነኝ ደግሞ አበረታቱኝ ኮሜንት ሴክሽን ላይ ደግሞ ይሄ ይብራራልን ብላችሁ ጻፉ thank you very much